ከ10 ደቂቃ በኋላ ኮፍዬን አዘግዝቄ አንገቴን አቀርቅሬ ከጭፈራው ቤቱ በፍጥነት ወጣው። ከማቃቸው በዛ ሰዓት ስራ ላይ ሆናሉ ብዬ ወደ አሰብኳቸው 2 የባጃጅ ሹፌሮች ደወልኩኝና በር ላይ እንዲጠብቋቸው ነግሬ እኔ ራቅ ብዬ ባጃጅ ውስጥ እንዳደፈጥኩኝ ስጠባበቅ ልክ ባለው ሰዓት መሲና እሱ ተቃቅፈው ግራና ቀኝ እየተወዛወዙና እየተሳሳቁ ልጅቷም በሁኔታቸው አብራ ፈገግ እያለች ወደ ጎን ተደርድረው ከጭፈራ ቤቱ ሲወጡ ተመለከትኩኝ። ባጃጆቹ ጋር እንደደረሱ ሰውየው ያቀፋትን መሲ ለቀቅ አድርጎ ወደ ልጅቷ ተጠጋና አናገራት። ጨብጣው ከፊት ያለው ባጃጅ ውስጥ ጥልቅ አለች። እሱና መሲ ደግሞ ሌላኛው ባጃጅ ውስጥ ገቡና ፊትና ኋላ ሆኖ ተፈተለጉ። እኔም ተከትያቸው ተፈተለጉኝ። በቅርብ እየተከታተልኳቸው ልጅቷን ወደ ያዘው የባጃጅ ሹፌር ደወልኩኝና ስልኩን አነሳው። ምን አለ ስለው ግቢ አድርሳት አለኝ። ወደ ግቢ እየወሰድኳት ነው አለኝ። በረዥሙ ተነፈስኩኝ። ጀግና ነህ አቡ አልኩት። ያ ግራ ያጋባኝን ሰው ወደ ግቢ የሚሄደው ባጃጅና እነ መሲን የያዘው ባጃጅ የሚለያዩበት ቦታ ላይ ደረሱ። ልጅቷን የያዘው በዲፖ በኩል ሽቅብ ወደ ሰይዶ ሲሸመጥጠው እነ መሲን የያዘው ባጃጅ ደግሞ በፀሐይ ሆቴል በኩል ቁልቁል ቆሰቆሰው። እንዲህ ብለን ነበር ያለፈውን ክፍል ያቆምነው። እነሆ የዛሬውን ክፍል እንደዚህ አዘጋጅተንላችኋል። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ዩቲዩብ ቻናል ቤተሰብ ይሁኑ። ምን ይጨመር ምን ይቀነስ በኮሜንት መስጫ ሳጥናችን ላይ ሐሳብና አስተያየታችሁን አጋሩን። አብራችሁን ስለምትሆኑ ሁሌም ደስ ይለናል። መልካሙን ሁሉ ተመኘን። መልካም ቆይታ። ወደ ያዘው ክፍል ይዟት እየሄደ መሆኑን ብረዳም ልጅቷን ትቼ የመሲን መጨረሻ ለማየት ተከተልኳቸው። ደረሱ። ከባጃጇ ወርደው የሰከረችውን መሲን ከመሸከም በማይተናነስ ሁኔታ ደግፎ ወደ ያዘው ክፍል አስገባት። ለሰው ያጠመድሽው ራስሽ ላይ ባርቆ ሊዘርርሽ ነው አይ መሲ እያልኩኝ ወደ ቤት ገብቼ ተዘረርኩኝ። ጠዋት 3 ሰዓት ላይ የቀሰቀሰኝ የስልኬ ጥሪ ነበር። ሰውየው ነው። በፍጥነት አንስቼ ሃሎ አልኩኝ። አብቲ ደናደርክ ተመልሼ ወደ መጣሁበት እየሄድኩኝ ነው። ምናልባት ከ6 ወር በኋላ መጣ ይሆናል። የማታው ሙሉ ቲያትር ለማየትና ለመስማት እንደምትፈልገው አውቃለሁ። ቴሌግራምህን ክፈት። 3 መልእክቶች አሉልህ፣ በድምጽ በጽሁፍ በምስል። ቻው ቻው ብቻ ብሎኝ ስልኩን ዘጋው። በፍጥነት የቴሌግራም አካውንቴን ስበረግደው ቀድሞ የታየኝ የመሲ ልብስ አልባ ገላ የሚያሳየውን ቪዲዮ ነበር። ከስር የመሲን ስልክ ቁጥር አስቀምጦ አብቲ በዚህ ቁጥር የተከፈተው ቴሌግራም አካውንት ላይ ቪዲዮውን ልከ ካሁን በኋላ በሴት ተማሪዎች ህይወት መነገዷን እንድታቆም ያለበለዚያ ግን ቪዲዮውን እንደምትለቀው ነግረ አስጠንቅቃት ይላል። በርግጌ ከፍራሽ ላይ ተነሳው። ቪዲዮውን ስከፍተው የ3 ደቂቃ እድሜ ሲኖረው በዚች 3 ደቂቃ ውስጥ መሲ ያልተቀረጸ የሰውነት አካሏ አልነበረም። ስካሯ ከመጠን ያለፈ ነበርና ያላትን በሙሉ ያደረገች ትስቃለች። የሚገርመው የሰውየው አንዲት ጣት እንኳን በትዕይንቱ ውስጥ አለመኖሯ ነው። ተጫወተባት። እናቴ ትሙት በደንብ አድርጎ ነው የተጫወተባት አልኩኝ ጮክ ብዬ መጮሄ ሳይታወቀኝ። ለኔ በዓለም ደስ የሚሉ ግን ያልተጻፉ ሕግ አስከባሪም ፍርድ ቤትም ዳኛም ሳያስፈልጋቸው ከሚተገበሩ ተፈጥሯዊ ሕጎች አንዱ ሁሉም የእጁን ያገኛል የሚለው የውስጤ እምነት ነው። ማንም ቢሆን በቀጥታም ይሁን በተዘዋዋሪ የዘራውን ማጨዱ የማይቀር ነው። ይዘግይም ይፍጠንም ይነስም ይብዛ ቅጣቱን መቀበሉ የማይቀር ነው። ስንቶቹን በክፋት አሳልፋ እንዳልሰጠቻቸው እሷን ከክፉ የሚጠብቃት ከሷ በብዙ ክንድ ራቀና አጋለጣት። በክፋታችን የራቅነው የላይኛውን ጠባቂ የትኛውም የምድር ኃይል ሊተካ አይችልምና አብሯት የነበረው የሰፈራችንም ሰውዬ አስረክቧት ፈረጠጠ። ቪዲዮውን ዘጋሁትና የድምጽ ቅጂ መልእክቱን ከፈትኩት። የድምጽ ቅጂው በሁለት ሰዎች መካከል የተደረገ ምልልስ ይዟል። የት እንደገባ እስካሁን ያልተመለሰልኝን ያንን ሽንት ቤት ድረስ ሄጄ የፈለኩት ሰውዬ
ተከትሎት ሄዶ ሲያናግሩ ይጀምራል። በቅጂው የመጀመሪያ 10 ሴኮንዶች ላይ የኮቴና በጭፈራ ቤቱ በዛች ቅጽበት ሲዘፈን የነበረው የቦብ ማርሊ ዘፈን በስሱ ይሰማል። ልክ 11ኛው ሰከንድ ላይ ጤና ይስጥልኝ፣ ምን ነበር? እንተዋወቃለን ወንድም? እኔ እንጃ እንተዋወቃለን መሰለኝ። እንካስቴን ተመልከት። ምንድነው እሱ? አይታየም እንዴ? መታወቂያ ነዋ። ያ የሰፈራችን ሰው መታወቂያውን ካየ በኋላ መሰለኝ ድምፁ ተቀያየረ። ታዲያ ምን ልታዘዝ ጌታዬ? በእርግጥ አላወቅኩትም። ወይ ያጠፋሁት ነገር ይሆን? ማለቴ ይኖር ይሆን? ያጠፋሁት ነገር ይኖር ይሆን ትላለህ እንዴ ደግሞ? ለነገሩ ለአንተም ለብዙዎችም ለሕግም ጥፋት መስሎ የማይታይ ጥፋት ስለሆነ አይታወቅህም። ማለት እንዴት? መቼ? ምን አድርጌ? የኔ ጌታ እስቲ ናረፍ በልና ለጋብዘ እየጠጣን ብንጮት አይሻልም? ህሊናቸውን በብራቸው ቁልቁል አፍነው የትውልድን አእምሮ የሚያቀነጭር ስራ ላይ ከተሰማሩ ከብቶች መሃል አንዱ ነህና ሰውን ሁሉ በብር በግብዣ ከመግዛት የሚሻገር አስተሳሰብ የለም። እንኳን እኔ ልትጋብዘኝ ከዚች ሰከንድ ጀምሮ አብራሃት ያለችውን አንድ ፍሬ ልጅ ደግመ ሳታያት እዚሁ ቆሜ እያየሁ በጓሮ በር ሹልክ ብለህ ትጠፋለህ። ያለበለዚያ አረ እሺ ጌታዬ ሄዳለሁ፣ ግን የጓሮ በር ያለው አይመስለኝም ቤቱ። በዛ ጋር ወደ ሽንት ቤቱ መግቢያ በስተቀኝ በኩል ባለችው ቀጭን መንገድ ወደ ውስጥ ትንሽ ሄደ ደረጃውን ቁልቁል ስትወርድ በር ታገኛለህ። እሺ ጌታው፣ ይኸው ያለብኝ ሂሳብ ነው፣ ፍጠን። ሰውየው በዚህ መልክ ቆሌውን ገፎ ማባረሩን ሳዳምጥ ከተሰማኝ ደስታ ጋር ግን ይህ ሰውዬ ማን ነው? ለምንድነው መታወቂያውን ሲያሳየው እንደዛ ምላሱን የዋጣት ይመስል ንግግሩ ሁሉ የተቆላለፈበት የሚለው ጥያቄ ገዝፎ አንቃጨለብኝ። ሰውየውን ለጊዜው እንቆቅልሽ እንደሆነብኝ ተውኩትና ጆሲን ቀስቅሼ ከማታ ጀምሮ የተፈጠረውን ነገር በሙሉ ነገርኩት። ለማንኛውም ቪዲዮውን ለመሲ ከመላክ በፊት አስብበት፣ ማለት ያረጋጋው አለኝ። ቅዳሜን በጣም ወዳታለሁ። በዛ ላይ ዛሬ ከኤዱ ጋር ቀጠሮ አለን። ከቀኑ ልክ 7 ሰዓት ተኩል ላይ ኤዱ ደወለችና ሰፈር መድረሷንና ያለችበትን ቦታ ነገረችኝ። ስትነሺ ደውይልኝ መጥቼ ወስድሻለሁ ብያት ስለነበር ለምን ቀድማ እንዳልደወለችልኝ እየጠየቅኳት ከቤት ወጣሁና በር ላይ ያቆምኳትን ባጃጅን አስነስቼ ከነፍኩኝ። እነሱ ሳያዩኝ ገና ከሩቅ እንዳየኋቸው ደነገጥኩኝ። ግን ምን አስደነገጠኝ? እኔ እንጃ። ኤዱ ብቻዋን አልነበረም የመጣችው። 3 ናቸው። ከረዴትና አንድ ባለባበሱ የፈነዳ የሚመስል ወጣት ወንድ አብሯቸው አለ። ማንም አብሯቸው ቢኖር ግን ምን አገባኝ? ግን ለምን 3 ሆነው እንደሚመጡ ቀድማ አልነገረችኝም። ግን ማን ነው እያልኩኝ መልስ በሌላቸው ጥያቄዎች ራሴንም ባጃጇንም እያጣደፍኩኝ አጠገባቸው ደረስኩኝ። ከእሷና ከረዴት ጋር በመተቃቀፍ ሞቅ ያለ የቅርብ ሰው ሰላምታ ከተለዋወጥን በኋላ ፈንጠር ብሎ ሞባይሉን የሚነካካውን ልጅ እየተመለከተች ዳንኤ ተዋውቀው፣ ባለፈው ከመሲ ያስመልጠኝ ያልኩክ የክፍሌ ልጅ ጓደኛዬ እሱ ነው አለችና ደሞ እሱን ቴዲዬ ተዋውቀው ምርጥ ወንድሜን አለችው። ልጥጥ እንዳለ እጁን ዘረጋልኝና ጨበጥኩት። ግቡ እንሂድ አልኳቸው። ባጃጅ ውስጥ ገብተው ወደ ቤት እየሄድን በመካከላችን ወሬ ጠፋ። በኔ በኩል የልጁ ሁኔታ ይሁን ሌላ ባይገባኝም የሆነ ደስ የማይል አዲስ ስሜት ውስጤ ሲላወስ እያዳመጥኩት ነበርና ዝም ማለቴን አላስተዋልኩትም ነበር። እቤት እንደደረስን የውስጥ ስሜቴ ፊቴ ላይ እንዳይታይ እየታገልኩኝ ላጫውታቸው በሞክሩም ልጁ ግን እኔ ከረዲትም ይሁን ከኤዱ አሊያም ከሁለቱ ጋር ወሬ ስጀምር እየጠበቀ በማክሸፍ ነበርና የራሱን የሚተኩሰው ሊያስወራኝ አልቻለም። መናደድ ጀመርኩኝ። ልጁ እኔ ብቻ ላውራ አዳምጡኝ በማለት የሚከተለው ሙድና የኔን ንዴት በመጠኑም ቢሆን የተረዳችው ኤዱ ጀርባዋን ለሱ ሰጥታ እኔን ማውራት ሞከረች። ከቆይታ በኋላ ካርድ ልግዛ በሚል ሰበብ ወጣ ብሎ ሲመለስ በፊት የነበረበትን ቦታ ትቶ እኔና ኤዱ መሃል ገብቶ ሲቀመጥ ንዴቴን መመጠንም መቆጣጠርም አቅቶኝ ጠፍቶ ድንገት ኃይል ጨምሮ እንደመጣ መብራት ሁለመናዬ ቦጋለ። ተናደድኩኝ። ፊቴ ተቀያየረ፣ ደም ስሬ ተወጣጠረ። ልጁ ግን አያት ያደረገኝና ከቆበም ሳይቆጥረኝ ኤድሻ ፌስቡክ ላይ የሆነ ፈን ነገር አይጅጎ ነው፣ ቆይ ላሳይሽ፣ ይሁማ ይሄንን አየሹ እዩ በእናትሽ እያለ
ከሞባይሉ ላይ አይኗ እንዳይነቀል ስላደረጋት እሷም ሳታየኝ ተንጨርጭሬ እንደቀዘቀዝኩኝ ሆን ብሎ እኔን ለማናደድ እንደዛ እንደሚያደርግ በደንብ ያስታውቃል። ብድግ አልኩኝና እቤቴ ባትመጣ በዚህ ዓመት ከተጣላኋቸው ሰዎች አንዱ ትሆን ነበር። ግን ምን ያደርጋል እቤቱ የመጣን ሰው ካልነከስኩ የሚለው ውሻ ብቻ ነው። ውሻ ነገር ነህ አቦ ገገማ እያልኩኝ በውስጥ እየተሳደብኩኝ ተነስቼ ወጣሁና ግቢ ውስጥ ፊቴን መታጠብ ጀመርኩኝ። ተመልሼ ስገባ ራሱ እሱ እያወራ እነሱ ይስቃሉ፣ ራሱም አብሮ ይስቃል። የነበረን ቆይታ በልጁ ምክንያት ምንም ሳይጥመኝ በሱ ውትበታ በቃ እንሂድ ብለው ተነሱ። አላግደረደርኳቸውም። ከቤት እንደወጣን ግቢ ላደርሳችሁ አልኳቸው። ከልቤ ነበር። ከኛ ሰፈር ግቢ ድረስ ኮንትራት ካልያዙ በስተቀር ቀጥታ የሚወስዳቸው ታክሲ የለምና እንዳይቸገሩ ብዬ በማሰብ ነበር። ስራ ትወጣለህ እንዴ ከዚህ በኋላ አለችኝ። ሄዱ ስራ እንደማልወጣና እነሱን ብቻ አድርሻቸው ወደ ቤት እንደምመለስ ነግራት፣ አይ አይሆንም በቃ ለኛ ብለህ ማዛ ድረስ መድከም የለብህም በትራንስፖርት እንሄዳለን ብላኝ ድርቅ አለች። ተሰነባብተን ወደ ቤት ተመለስኩኝ። አመሻሹ ላይ ጆሲ ድንገት በሩን በርግዶ ሲገባ ደንብር የተነሳው። በለው በቅዳሜ ቀን መጋደም ምን ሆነሃል አንተ? እኔኮ የዳኒ እንግዳ ሄደች እንዴ ብዬ ማሚ ባለ ሱቋን ስጠይቃት ቆዩ እኮ ከወጡ ስትለኝ እኮ ገርሞኛል። ቆይ በማህበር ተደራጅተው ነው እንዴ መጡት? እኔ እሷን ብቻ የቀጠርካት መስሎኝ አይደል እንዴ የተቀየስኩት? እዚሁ ደቅ ብዬ የቅዳሜ በርጬን እንዳላጣጥም መሄድም አልፈልግበት ቦታ ሄጄ ተጦልቤ ነው የመጣሁት። ሰራሃልኝ አቦ። ቀጥሬያታለሁ ትመጣለች ከምትለኝ ይመጣሉ ምናምን አትለኝም እንዴ? ምን አለ ከመጡስ በኋላ ብደውል መጥቼ ጀማውን እቀላቀላል ነበር እንዴ? ግን እንዴት ነበር ብሎ? አረ ብትኖርልኝ ይሻለኝ ነበር ጆሲዬ። እኔም የመጨረሻ ተደውኬ ነው ያልኩት። እንዴ ለምን አለኝ ከበር ላይ ወደ ውስጥ ገብቶ አጠገቤ እየተቀመጠ። አላ አብሯት የመጣው ልጅ ደዋኪ ነገር ነው ባከ። ማን ነው ልጁ? ዝም ብሎ ጀለሳቸው ነው ወይስ? አቦ ያ ነው ባለፈው መሲል ታስበላት ስትል ከጀለሶቹ ጋር ቀመር ቀምረው አስመለጣት ምናምን ብዬ ነገርኩ። የክፍሏ ልጅ የፈራው ደረሰ። ወይኔ ወንድሜ አንተ በእህትነት ምናምን ነው መንከባከባት እያልክ ራስህንም እኔንም ስትሸውድ በፍቅርም መንከባከባት አምጥታ አስተዋወቀች። ፍቅረኛዬ ነው ተዋውቃ ብላ አረፈችው አይደል? ጆሲ ደግሞ እስቲ አሁን ማን እንደዛ አለ? እንደዛ አለችኝ አልኩክ ወጣኝ። ታዲያ እንደዛ ካልሆነ ምን አናደደ ብዬ ነዋ። አሃ እኔ የምናደደው እሱ ስለጠበሳት ብቻ ነው ማለት ነው። ታዲያ ፍላጎቱ እንደዛ መሆኑን ወይም አብሯት መሆኑን ብታውቅ እንጂ በምን ትናደዳለህ? በዚህም አትናደድ ከሆነማ በምንም ልትናደድ አትችልም ብዬ ነው። ማለት በዚህ ካልተናደድክ ሌላው ምክንያት እንዳለ ከዚህ በታች ነው ብዬ ነዋ። ይሆናል ብሎ ከመደምደም በምን ተናደድክ ብሎ መጠየቅ አይሻልም? እሺ በምን ተናደድክ? በቃ ልጁ እኔም ብቻ አዳምጡኝ ከኔ ጋር ብቻ አውሩ ሙድ የሚያራምድ ነገር ነው ማለት አልኩኝና ከመጡ ጀምሮ የነበረውን ሁኔታ ነግሬው ሳበቃ ሳቁን ለቀቀው። ምን ያስቃል አልኩትኝ ተናድጄ። አይ ዳንዬ በዚህ ያልተሳቀ በምን ይሳቃል? የፍቅርን አመል ስለማውቀው ነው። አንድ ፈላስፋ ምን እንደሚል ታውቃለህ? አላውቅም ደሞም እንዳታወራልኝ እጭ። አሁንስ አንተና ያጓደኛ ወሬያችሁ ጅማሩ በሙሉ አንድ ፈላስፋ ምን እንዳለ ታውቃለህ? እገሌ የተባለው መጽሐፍ ላይ ምን እንደሚል ታውቃለህ? አንድ ምሁር ሰው ምን እንዳለ ልንገር በሚል እያሟሻችሁ የራሳችሁን ሐሳብ በቀላሉ ሰው እንዲቀበሉ ለማድረግ የምትሄዱበት መንገድና ዓለም ላይ ምን ተፈጠረ ብዬ ዜና ለማዳመጥ በተቀመጥኩኝ ቁጥር የሀገራችን የቲቪና የሬዲዮ ሚዲያዎች ምሁራን ተናገሩ፣ የህግ ባለሙያዎች ተናገሩ፣ ነዋሪዎች እንዲህ አሉ፣ እገሌ እንዲህ ያለ፣ እገሊት እንዲህ ያለች እያሉ የግልን አስተያየት ምልከታ ከአንድ ሰዓት በሙሉ ዜና ነው ብለው ደርቆ የሚያደርቁን ይበቃናል። እንዴት እንደሰለቸኝ። በእናት ይጠቅመሃል እቺን ብቻ አዳምጠኝ። ፈላስፋው ዕውቅ የግሪክ ፈላስፋ ነው። ምን አለ መሰለ ብሎ ሊቀጥል ሲል በእናት ተወኝ አልኩትና በንዴት ተነስቼ ክፍሉን ለቅቄለት ወጣው። ስራ አልወጣም ያልኩት ሰውዬ ባጃጄን አስነስቼ ወደ ከተማ ከነፍኩኝ። ንዴቴን በስራ ለመርሳት ተፍተፍ ስላምሽቼ ልክ ከምሽቱ 4 ሰዓት አካባቢ ከገንደ ቆሬ ወደ ሺል እየመጣው ብሎሰም ሆቴል ኩርባው ጋር እንደደረስኩኝ
አንድ እድሜው 40ዎቹ መጀመሪያ ላይ የሚሆን ፈርጠም ያለ ጎልማሳ ሰው ሁለት እጆቹን በየተራ ያርገበገበ ባጃጅ ኮንትራት አለኝና ቆምኩኝ። የት አልኩትኝ ፊቱ ላይ እንደ እሳት የሚንቀለቀለው ንዴቱን እያስተዋልኩኝ። የት እንደሆነች አላውቅም። የገባችበት ጉድጓድ ውስጥ ገብቼ እስካገኛት ከኔ ጋር ነህ ያልከኝን እከፍልሃለሁ አለኝና መጀመሪያ የምንሄድበትን ሆቴል ነገረኝ። እየሄድን በየመሃሉ እኔ ላይ ይሄ ይገባኛል እያለ የአንዱን እጁን መዳፍ በሌላኛው እጁ በቡጢ ይነትረዋል። ተናድጄ በወጣ ከኔ ባሰ በንዴት የተከነ ሰው አጋጠመኝና የራሴን ንዴት ረሳሁት። ምኑ ይሁን እንዲህ አንገበገበው እያልኩኝ ለራሴ ጠይቃለሁ። ምን ሆነ ነው ዘመዴ አልኩትኝ ፈራ ተባ እያልኩኝ። ወይ ሴት ገና ለገና ለሳምንት ያህል ለስልጠና ሐረር ሄጃለሁ ስላልኳት በከተማው የለም ብላ እግሬ ከመውጣቱ የማትረባ ይሄማ መጀመሪያም የተቀባበለ እንጂ ሄጄ ገና 3 ቀን እንኳን ሳይሞላኝ ኬት ይመጣል። እስካሁንም እየተጫወተችብኝ ነበር ማለት ነው። እኔ እሷን ለማግባት ተሰናዳለሁ። በጊዜ ጉዷን አሰማኝ። ዛሬ ምን እንደሚውጥሻ ያለው አለ። ከንግግሩ ለኔ ጥያቄ መልስ እየሰጠኝ ይሁን ብዙቱን እየተነፈሰ መረዳት ተሳነኝና ግራ ተጋብቼ ዝምታ መረጥኩኝ። ትንሽ ቆየና የገዛ ጓደኛ አይቷት እኮ ነው የደወለልኝ። በአይኔ በብረቱ ነው ያዩት ነው ያለኝ። ወይኔ ደግነቴ የዋህነቴን አይታ ነው የተጫወተችብኝ። እነሱ እኮ ደግ ወንድ አይወዱም። ዛሬ እጅ ከፍንጅ ሲይዛት ምን እንደሚወጣታ ያለው አጠገቧ ያለውን ሰውዬ ትውጠው እንደሆነ እንተያያለን አለኝ። ሁሉም ነገር ገባኝ። ፍቅረኛውን ከሰው ጋር ያያት ጓደኛው ደውሎለት እንደመጣ ተረዳሁኝ። በዚህ ሁኔታ ቢያገኛት ምን ሊፈጠር እንደሚችል ሳስበው ውስጤን ጨነቀኝ። ከሰው ጋር ታየች የተባለበት ሆቴል በር ላይ እንደደረስን በፍጥነት በመውረድ እጁን እያወናጨፈ ወደ ሆቴሉ ቅጥር ግቢ ሲገሰግስ ወርጄ ተከተልኩት። ወደ ውስጥ ስንዘልቅ ያን ያህልም ሰው ስላልነበር አይተት አድርጎ እየወጣን የለችም እባክህ እዚህ መታጨር ሲል ደብሯት ነው ቦታን ቀየር ብሎ ይሆናል። አውቃታለሁ እኮ ልትዝናና ስትወጣ ግርግር ትወዳለች። ሰው ከማን ጋር እንደሆነች እንዳያስተውላት ነው መሰለኝ ከኔ ጋርም ስትዝናና ቦታው በሰዎች ጢም ካላላ አይመቻትም። ወይኔ ደጉ ያኔ እኔ መች ገባኝ። አሁን እኮ ነው ቀስ ያለ ነገር ስራዋ በሙላ የሚገለጥልኝ። የባጥ የቆጡን እየለፈለፈ ተመልሰን ባጃጅ ውስጥ እንደገባን ንዳው አለኝ። ወዴት ልንዳው ስለው ከሶስቱ ውጪ አትሆንም አለና ትኖራለሽ ብሎ የሚጠረጥርባቸው 3 ጭፈራና ሆቴል ቤቶች ነግሩኝ ከሚቀርብ ጀምር አለኝ። በቅርብ ወዳለው አዞሬ መንዳት እንደጀመርኩኝ ፍቅረኛውን ከሌላ ሰው ጋር ስትቀብጥ ያያት ጓደኛው ሲደውልለት ከምሽቱ 2 ሰዓት ተኩል አልፎ እንደነበርና በብስጭት ከሐረር ብቻውን አንድ ሚኒባስ በመያዝ የሙሉ ሰው ከፍሎ እንደመጣ ነገረኝ። አሳዘነኝ። የሆነው ሆኖ የኔ ስጋት ግን በሷ መከዳቱ ሳያንስ በብስጭት ያልሆነ ጸብ ውስጥ ገብቶ መታሰር የሚሉት ሌላ ጣጣ ውስጥ እንዳይገባ ነው። ቢረጋጋ ጥሩ ነበር ብዬ ላረጋጋው ትንሽ አሰብ አደረኩኝና ቆይ ብታገኛት ማለቴ እንደተባለው ከሰው ጋር ሆና ብታገኛት ምን ልታደርግ ነው? እኔ እንጃ ብቻ ላገኛት ያኔም የሆነው ይሆናል። በእናት ራቅ ስለሚል ፍጠን። በበኩሌ ከወንድ ልጅ ጋር ተዝናናሽ ማለት ወሰለተሽ ማለት ነው ብዬ አላምንም። ተዝናንታ ክብሯን ጠብቃ ወደ ቤቷ ልትመለስም አስባ ሊሆን እንደሚችል ማሰቡ ጥሩ ነው። ያንን ካሰብክ በኋላ የሚጸጽትህን ነገር ከማድረግ ትቆጠብና ቅድሚያ ቢያንስ እርግጠኛ ለመሆን ትሞክራለህ። አይመስልህም ስለው አይመስለኝም፣ በጭራሽ አይመስለኝም። እኔ የፍቅር ህይወቴን በመሰለኝ ሳይሆን ልቤ በሚለኝ በራሴ እምነት ነው መመራው። በኔ እምነት ሴት ልጅ አንሶላ የተጋፈፈች ቀን ሳይሆን ወንዶችን ቀለል ብላ የመቅረብ ባህሪ ያላት መሆኑን ያወቅኩኝ ቀን ነው እምነቷና እምነቴ የምታጎድለው። ማለት ቀለል ብላ የመቅረብ ስትል ጭራሽ የወንድ ዘር መቅረብ የለባትም እያልከኝ እንዳይሆን ስለው አንድ ነገር ልጠይቅህ አለኝ። እሺ ጠይቀኝ አልኩትኝ። ለጊዜው የማይፈልገው ገንዘብ እንዳለው ማበደር እንደሚችል ያወቅ 300 ብር አበደረኝ ስትለው የለኝም ብሎ የከለከለ ሰው በሌላ ጊዜ 1000 ብር አበደረኝ ብለህ ትጠይቀዋለህ? በእርግጥ ልክ ነው እሱ። ካላበድኩኝ በስተቀር እንኳን 1000 1 ብርም አልጠይቆም። ግን ይህን ከፍቅር ወይም
ካነሳነው ጉዳይ ጋር ምን ያገናኘዋል? ሌላ ጥያቄ ልድገምል። ያኔ በምን መልኩ እንደሚገናኝ ሳልነግረ ራስ ትረዳዋለህ። እሺ ቀጥል። ታክሲ ውስጥ በአጋጣሚ አጠገብ የተቀመጠችውን ሴት ልታዋራት ወይም ልታጫውታት ስትሞክር ፊቷን እንዳኮማተረች ወደ አንተ አንድም ጊዜ እንኳን ዞራ ሳታይ ልክ እንደ ሹፌሩ ፊት ለፊቷን ብቻ እየተመለከተች ጨዋታን ባጭሩ ዝግት የሚያደርግ መልስ እየመለሰች ብታከሽፍብህ ከመለየታችሁ በፊት ስልክ ቁጥሯን ለመጠየቅ ትደፍራለህ? ሰውየው ነገሮችን በየት በኩል እያገናኛቸው እንደሆነ እያሰላሰልኩኝ መልስ ሳልሰጠው ስለዘገየው መልስልኛ ትጠይቃታለህ? እንደዛ ፊቷን አጨማደው እንዴ ልጠይቃት እችላለሁ? አልጠይቃትም። መጀመሪያ ለግባባት ስሞክር ፊት ከነሳችኝ ከታክሲው እስከምወርድም ዞሬም ሳላያት እንደሚሄድ እርግጠኛ ነኝ። አየህ መጀመሪያ ቀለል ብላ አንተ የዋጡ የቆጡን ስቀባጥር ከገለፈጠችልህ ግን ስልክ ለመጠየቅ ቀለለ ማለት ነው። ስልክ ስትጠይቅ በቀላሉ ከተሰጠ ደግሞ ደውሎ እንገናኝ ልጋብዝሽ ማለት ደግሞ የበለጠ ይቀልሃል። ግብዣህን በቀላሉ ከተቀበለች ወደ ቀጣዩ ጉዳይ ለመግባት አልጋ ባልጋ ሆነልህ ማለት ነው። ስለዚህ ይህቺ ሴትዮ የኔዋ ብትሆን እምነቷን የሸረሸረችው መቼ ነው ብዬ ራሴን ብጠይቅ በኔ እምነት አልጋ ውስጥ ሳይሆን ታክሲ ውስጥ የተገናኛችሁ ቀን ነው። ያን ቀን እኔ በአጋጣሚ እሷ ሳትኝ ከጀርባችሁ ቁጭ ብዬ ቢሆን መጨረሻችሁን አልጠብቅም፣ እንደ ከዳችኝ የምቆጥረው ያኔውኑ ነው ሲለኝ የእውነት ነበርና አመለካከቱ አስደነገጠኝ። በዚህ ሐሳብ ግን በፍጹም አልስማማም። እስቲ አንተንም አንድ ጥያቄ ልጠይቅህ። አንዳንድ ሴቶች ፍቅረኛም ባለም ሳይኖራቸው ያሉበት ሁኔታ ፍቅር ለመጀመር ፈቅዶላቸው ውስጣቸውም ፍቅር ለመጀመር ፍላጎት እያለው በዛ ላይ ሽቅርቅር ብለው እየወጡ በተለያየ አጋጣሚ ከወንዶች ጋር በተገናኙ ቁጥር ወንዶች ሊቀርቧቸው ሲሞክሩ ፊታቸውን አኮሳትረው ከስክሰው የወንዶችን ቆል የሚገፉት በምን ምክንያት ነው ስለው አይነ ጥላ ነው። አዎ ይሄ አይነ ጥላ ነው። አይነ ጥላ ያለባት ሴት ካልሆነች በስተቀር በዚህ ሁኔታ ላይ ሆና በጤናዋ እንደዚህ የምትሆን ሴት ብዙም የምትኖር አይመስለኝም ብሎኝ አረፈው። ሳይታወቀኝ እየጮኩኝ አትሳሳት፣ ይልቅ የተግባባች የሳቀች ወንዶች በቀላሉ የቀረበች ሴት ሁሉ ሌላ ፍላጎት አላት፣ የተኮሳተረች ሴት ሁሉ ደግሞ ፍላጎት ስለሌላት ነው ብለህ መደምደም ትልቅ ስህተት ነው። ልጩህበት ክፍል 8 ይቀጥላል።